ፈጣሪ ይሳሳታል አለኝ። ፈጣሪ ይሳሳታል ብሎ በጣም ከፍተኛ የሆነ ሙግት ገጠመኝ። ዛሬ እኔ ደግሞ ፈጣሪ በፍጹም ሊሳሳት አይችልም፣ የፈጣሪ ቃል እውነት ነው። እንዴት ይሳሳታል? ለምሳሌ ስህተት መስሎ የታየህን ንገረኝ። ብዙ ነገር ነገረኝ። ተከራከርን፣ በጣም በብዙ ጉዳዮች ላይ ተከራከርን፣ በጣም ተከራከርን። መጨረሻ ላይ ምን ቢሉኝ ጥሩ ነው? ለምሳሌ ያንተ የሀብት ደረጃና የኔ የሀብት ደረጃ እያለ ፈጣሪ እውነት ፍትሃዊ ከሆነ፣ ፈጣሪ እውነት የማይሳሳት ከሆነ፣ ለምሳሌ ከኔ የተወሰነ ውስጡ ለአንተ ቢሰጥስ ምን ነበረበት አለ። በጣም ገረመኝ። ከዛ አይ ይሄ እኮ ቀላል ነገር ነው፣ እሱ እኮ ነገ ከፈለገ እኔ ከአንተ በላይ ሊያደርገኝም ይችላል። ይሄ ለሱ ሲምፕል ነገር ነው። ፈጣሪ ደግሞ በገንዘብ አይደለም መለካት ያለብን ብዬ ነገርኩት። ደግሞ ሳንተ ይሄን ፈጣሪ ሰጠኝ ብለህ ካመንክ፣ ፈጣሪ ከሰጠህ አንተ ከኔ ይሄን ያክል ፐርሰንቱ ለአንተ ወይንም ደግሞ ከኔ በታች ለሆኑ ሰዎች ልስጥ ብለህ ለምን አላስብክም ብዬ ያልኩት። በጣም ተሟገትን። መጨረሻው ግን ማይመስል ነገር የሰዎች ሀሳብ ሆኖ ቀረና፣ አንዳንድ ሰዎች የሰዎች ሀሳብን የፈጣሪ አድርጎ የሚያስቡ ሰዎች አሉ። ችግር አለ።